ሰላም ዛሬ የማካፍላችሁ በግብረ ሰዶም ዙሪያ ነው። በመጽሐፍ ቅዱስ እይታ እናያለን። ግብረ ሰዶም ምንድን ነው? ግብረ ሰዶም በመጽሐፍ ቅዱስ ሲተረጎም የእንግሊዘኛው ቃል ሶዶሚ ወይም ሶዶማይት ይለዋል። የእንግሊዘኛው የሰረወ ቃል መጽሐፍ ቅዱስ መጀመሪያ ጊዜ የተገለጸው ዘፍጥረት 18:23 ላይ ነው። እግዚአብሔር በሰዶምና በገሞራ ላይ ከላይ እሳትና ዲን አዘነበ ይላል። ለምንድን ነው የሰራዊት ጌታ እግዚአብሔር በሰዶም ላይ ካፒታል ፐኒሽመንት የሞት ቅጣት ወይም ደግሞ ከበድ ያለ ቅጣት ሊጥል የቻለው? በመጽሐፍ ቅዱስ ላይ እናያለን። እግዚአብሔር ሰዶምን ያወገዘበት ሰዶምን የኮነነበት ምክንያቶች ምንድን ናቸው? ዋነኛው ግብረ ሰዶም ማለት እግዚአብሔርን አጥብቆ የሚጻረር ነው። ሲን አጌንስት ጋድ። ትልቁ ዋናው ነገር ይሄ ነው። እግዚአብሔርን አምላክን የሚሳደብ አምላክን የሚጻረር በአምላክ ላይ የተነሳ እኩይ ተግባር ስለሆነ ነው። ሲን አጌንስት ጋድ ነው። ቀጥሎ ደግሞ ሲን አጌንስት ኔቸር ነው። የተፈጥሮን ሕግ የሚጻረር ነው። የተፈጥሮን ባህሪ የሚጻረር ነው። የተፈጥሮን ስንል ሳይንስ ያስቀመጠውን በሴቶች ውስጥ ያለው ሆርሞን ፕሮጀስትሮን ሆርሞን፣ አንድሮጀን ሆርሞን፣ ቴስቶስትሮን ሆርሞን እግዚአብሔር በተፈጥሮ ያስቀመጠው ለወንድና ለሴት ብሎ ያስቀመጠው የተፈጥሮን ሕግ የሚጻረር ነው። እግዚአብሔር ሴትና ወንድ ነው እንዲጋቡ የፈቀደው። አዳምና ሔዋን ነው እንዲጋቡ የፈቀደው። ስለዚህ ይጻረራል። የሆርሞን ስርዓትን ይጻረራል። የተፈጥሮ ሕግን ይጻረራል። እግዚአብሔር በመጀመሪያ የፈጠረው አዳምና ሔዋንን ነው። ስለዚህ ተፈጥሮን ሕግ ይጻረራል። የሳይንስን ሕግ ይጻረራል። የሆርሞንን ሕግ ይጻረራል ያልኩት ለዚህ ነው። ሌላው ሲን አገንስት ሂውማኒቲ ነው። የግብረ ሰዶም ተግባር ሰብአዊነትን ይጻረራል። ከሰብአዊነት ጋር የሰው ልጅ ሰብአዊነት ለሰው ልጅ የሚራራበትን ሰብአዊነት ይጻረራል። ለምን? በግብረ ሰዶም የተሰማሩ ሰዎች ባህሪያቸው ተለውጦ ወደ አልተገባ የጭካኔ ተግባር ሲገቡ በተለያየ የኢንሳይክሎፒዲያ ውስጥ ተመልክተናል። ከዚህ ውስጥ እንደነ መርደርፒዲያ ኢንሳይክሎፒዲያ ኦፍ ሲሪያል ኪለር ብናይ ግብረ ሰዶማውያን በጭካኔ ተግባር በአመፅ ተግባር ሲገቡ አይተናል። ከነዚህ ውስጥ ኦቲስ ቱለ፣ ጄፍሪ ዳመር፣ ሪቻርድ ራሜሬዝ፣ ቴድ ባንዲ፣ ጆን ዋይኔ ጋሲ፣ ማርከስ ቮልከ አውስትራሊያዊ ማለት ነው። ስለዚህ ግብረ ሰዶማዊ የሰውን ባህሪ ወደ አልተፈለገ ጭካኔ ወደ ሞንስተር ቢሃቪየር ያስገባል ማለት ነው። የሰብአዊነትን ይደመስሳል። የግብረ ሰዶም ተግባር በሰው ውስጥ ያለውን የሰብአዊነት ይደመስሳል። ባህሪን ይደመስሳል። የእግዚአብሔርን መልክ በውስጡ ያለውን ይደመስሳል። መጽሐፍ ቅዱስ ሲናገር እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ቱ ዘ ዲቤዝድ ማይንድ ይላል። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ሌላው ደግሞ ሲን አጌንስት ሜሬጅ ኢንስቲትዩሽን ነው። የጋብቻን ተቋም ይንዳል። እግዚአብሔር ወንድና ሴት አድርጎ የፈጠረውን የጋብቻን ተቋም የሚንድ ስለሆነ ግብረ ሰዶም በእግዚአብሔር ፊት የተጠላ ነው። አቦሚኔብል ነው። የእግዚአብሔር ቃል ስለዚህ ሲናገር ዘሌዋውያን 18:22 ዘሌዋውያን 20:13 በጽናት ይናገራል። አመሰግናለሁ።